የሰው ልጅ ችግር አለበት። የሚፈልግ ሰው እንዲያየው ነው። እግዚአብሔር እንዲያየው አይፈልግም። ሰዎች በምትታይበት ጊዜ አይተው በማትታይበት ጊዜ ይተውሃል፣ ፊታቸውንም ካንተ ይመልሳሉ። ሰው የማያየውን የሚያይ እግዚአብሔር ብቻ። ሰው ግን በጣም ችግረኛ ፍጡር ነው። እንደ ሰው ያለ መከረኛ ፍጡር የለም። የሰው መከራው ደግሞ ራሱ ነው። የሰው መከራው የሌለውን እንዳለው ያልከበረውን እንደከበረ መከራውን ሰው እኮ ከ24 ሰዓት እንደው ስገምት ነው 20ውን የሚያሳልፈው ሰዎች ስለኔ ምን ያስባሉ እያለ ነው የሚመስል። እነገሌ ስለኔ ምን አስተሳሰብ አላቸው? መልኬ ደስ ይላቸዋል፣ ሐሳቤን ይወዱታል፣ ንግግሬን ይወዱታል፣ አቋሜን ይወዱታል፣ ይሄን ይወዱታል እያለ መከራውን ሲያይ ነው 24 ሰዓት መከራ የሚከፍል ሰዎች ስለኔ ምን ያስባሉ። እንኳን ትልቅ ሰው ሁልጊዜ እንደምናገረው ሕፃን ልጅ እንኳን ወድቆ ሰዎች ስለኔ ምን እያሉ ነው የሚል ዞሩ ጎሽ 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 አበጅ ይሄኛል ካልነው ይስቃል። ውዳሴ ከንቱ እኮ ነው። ይድፋ ካልነው ያለቅሳል። አመሰገነው ግን አሞትም ዝም ነው። አይገርማችሁ? ሕፃን እንኳ ሰው ምን ከመሰለ ጭቃ ላይ ወድቆ መጀመሪያ ሰው ነው የሚያይ ሳይነሳ እግሩ ተሰብሮ። እንዲሁ እኮ በጣም ነው እኮ የሚያስደንቀው። ሰው እንዲያየን መከራችን ስናይ፣ ሰው እንዲያውቀን መከራችን ስናይ፣ በቃ እግዚአብሔር ሳያውቀን እንሞታለን።